ሁለት የቻይና የቀድሞ መከላከያ ሚኒስትሮች ሞት ተፈርዶባቸዋል። የዲሞክራቲክ ኮንጎ ፕሬዝዳንት የስልጣን ዘመናቸውን እንዲያራዝሙና ምርጫ እንደሚዘገይ ጠቆሙ። የሶማሌ የባህር ላይ ወንበዴዎች የጠለፉትን የተባበሩት አረብ ኤሚሬትስ መርከብ አረገፉ። የዩኤስ እስራኤልና ኢራን ጦርነት እንዲሁም የሆርሙዝ ስትሬት ውጥረትና ሌሎች ትኩስ መረጃዎች አሉን። እስከ መጨረሻው እንድትከታተሉን በአክብሮት እየጠየቅን መከለሻ ሚዲያ የሚያቀርብላችሁን የመላው ዓለም ዜና ክለሳ በፍጥነት እንዲደርሳችሁ ሰብስክራይብ እያደረጋችሁ የማሳወቂያ ደውል ምልክቷን መጫን እንዳትረሱ። ወደ ዝርዝሩ እናልፋለን። ሁለት የቀድሞ የቻይና መከላከያ ሚኒስትሮች በተከሰሱበት የሙስና ወንጀል ጥፋተኛ ሆነው በመገኘታቸው በእግድ የሞት ፍርድ እንደተፈረደባቸው የሀገር ውስጥ መገናኛ ብዙሃን ዘገቡ። ሐሙስ ዕለት የሀገሪቱ ወታደራዊ ፍርድ ቤት ዌይ ዊንግ እና ሊ ሻንግፉ ለ2 ዓመት በሚቆይ እግድ የሞት ፍርድ ፈርዶባቸዋል። በፍርድ ቤቱ ውሳኔ መሰረት የሞት ፍርዱ ከ2 ዓመት በኋላ ያለምንም አይነት የቅጣት ማቅለያ ወይንም ይቅርታ ወደ ዕድሜ ልክ እንደሚቀየር ዚንዟ ዘግቧል። ሁለቱም የቀድሞ ባለስልጣናት በሙስና ወንጀል ጥፋተኛ ሆነው በመገኘታቸው የግል ሀብታቸው በሙሉ እንዲወረስም ተደርጓል። ውሳኔው የመጣው በሀገሪቱ በቅርቡ በተደረገ የጸረ ሙስና ዘመቻ በርካታ ከፍተኛ ወታደራዊ ባለስልጣናት ከኃላፊነታቸው እንዲነሱ ከተደረገ በኋላ ነው። እንደ አውሮፓውያን አቆጣጠር በ2023 መጋቢት ወር ላይ በሊ ተተክተዋል። ሊህ የመከላከያ ሚኒስተር ሆነው ያገለገሉት ለአጭር ጊዜ ነው። ለ2 ወር ከህዝብ እይታ ተሰውረው ከቆዩ በኋላ እንደ አውሮፓውያን አቆጣጠር በጥቅምት ወር 2023 ከስልጣን ተነስተዋል። የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ፊሊክስ ቶሽኬን በአውሮፓውያኑ 2028 የስልጣን ዘመናቸው ሲጠናቀቅ ለሶስተኛ ጊዜ ለመሪነት መወዳደር እንደሚያስቡ ተናገሩ። ይሁን እንጂ የፕሬዝዳንትነት ስልጣኑን የማራዘም ጉዳይ ሊሆን የሚችለው ዜጎችን በህዝበ ውሳኔ በማማከር ብቻ እንደሚሆን ገልጸዋል። በኮንጎ ህግ መሰረት አንድ ፕሬዝዳንት መወዳደር የሚችለው 2 ጊዜ ብቻ ነው። ቲሽኬዲ ሶስተኛው የስልጣን ዘመን አልጠየቁም። ነገር ግን እየነገርኳችሁ ነው፣ ህዝቡ ለሶስተኛ የስልጣን ዘመን ከፈለገኝ እቀበላለሁ ሲሉ ረቡዕ ዕለት በሰጡት ጋዜጣዊ መግለጫ ተናግረዋል። በተጨማሪም በምስራቃዊው የአገሪቱ ክፍል ባለው ግጭት ምክንያት ምርጫ በተደረገ ጊዜ ሊካሄድ እንደማይችልም ጠቁመዋል። ከሀገሪቱ መንግስት ጋር የሚዋጉት የኤም23 ታጣቂዎች ባለፈው ዓመት ቁልፍ ከተማ የሆኑትን ጎማና ቡካቭን ጨምሮ በሰሜናዊና በደቡብ ኪቩ ክልሎች የሚገኙ ግዛቶችን ተቆጣጥረውም ነበር። እንደ ፕሬዝዳንቱ ገለጻ ሁለቱን ክልሎች የማያካትት ድምጽ የመስጠት ሂደት ሊዘጋጅ ይችላል። የምርጫው የጊዜ ሰሌዳ ግን የሚወሰነው ግጭቱ በምን ያህል ፍጥነት ይፈታል በሚለው ላይ እንደሚሆን አክለዋል። በ2023 ወደ ስልጣን የመጡት ቲሼኪዲ እንደ እድል ሆኖ ይህንን ጦርነት መቋጨት የማንችል ከሆነ ከ2028 ምርጫ ማካሄድ አንችልም ብለዋል። በቤተ መንግስት በተካሄደው ለ3 ሰዓታት የቆየ ዝግጅት ላይ ከ200 በላይ ጋዜጠኞችና ደጋፊዎቻቸው ተገኝተዋል። የኮንጎ መንግስት በሩዋንዳ እንደሚደግፍ ከሚታመነው ኤም23 ታጣቂ ቡድን እንዲሁም በምስራቃዊ ኮንጎ ከሚገኘው ሌሎች አማጺ ቡድኖች ጋር ለዓመታት ሲዋጋም ቆይቷል። የሶማሊያ የባህር ላይ ወንበዴዎች የጠለፉትን የተባበሩት አረብ ኤሚሬትስ መርከብ አረገፉ። በቅርቡ በሶማሊያ ላይ ወንበዶች ተጠልፋ የነበረችው ፋሃድ 4 የተሰኘችው የተባበሩት አረብ ኤሚሬትስ የንግድ መርከብ በወንበዴዎቹ መመታቷ ተነግሯል። ምክንያቱም ወንበዴዎቹ መርከቧን ትተው የሸሹት የምግብና የውሃ አቅርቦት በማለቁና በቅርብ ሳምንታት በሶማሊያ ባህር ላይ የተሰማሩት የጥበቃ መርከቦች ከፍተኛ ጥንቃቄ በማድረጋቸው ሌላ መርከብ ማጥቃት ስላልቻሉ ነው። የመርከቧ ሁኔታ ሎሚ ጭና የነበረችው ይቺ መርከብ በሚያዝያ ወር መጨረሻ ላይ ነበር የተጠለፈችው። ወንበዴዎቿ መርከቧን እንደ እናት መርከብ ማዘር ሺፕ በመጠቀም ሌሎች መርከቦችን ለማጥቃት ሞክረው ነበር። እስካሁን ስለ መርከቧ ሰራተኞች ደህንነት የተረጋገጠ መረጃ የለም። አጠቃላይ ሁኔታ
ከቅርብ ጊዜ ወዲህ በሶማሊያ ባህር ላይ የዝርፊያ ሙከራዎች እንደገና እያገረሹ ነው። ለዚህም እንደ ምክንያት የተጠቀሰው ዓለም አቀፍ የባህር ኃይሎች ትኩረታቸውን ወደ ቀይ ባህርና ወደ ሆርሙዝ ስትሬት ማዞራቸው ነው። የዩኤስ እስራኤልና ኢራን ጦርነት እንዲሁም የሆርሙዝ ስትሬት ውጥረት በአሁኑ ወቅት በኢራንና በዩናይትድ ስቴትስ መካከል ያለው ግጭት ከፍተኛ ደረጃ ላይ ደርሷል። የስትሬት ኦፍ ሆርሙዝ መዘጋት ኢራን የሆርሙዝ ስትሬትን በመዝጋቷና ፈንጆችን በመቅበሯ እንዲሁም በባህር ላይ በሚያልፉ መርከቦች ላይ ህገወጥ ቀረጥ ለመጣል በመሞከሯ ዩናይትድ ስቴትስ እና የባህረ ሰላጤው ሀገራት ድርጊቱን በጽኑ አውግዘውታል። የተመድ ድርድር የተባበሩት አረብ ኤሚሬትና ባህሬን በሆርሙዝ ስትሬት ላይ ነፃ የባህር ጉዞ እንዲከበር ለተባበሩት መንግስታት ድርጅት የውሳኔ ሀሳብ አቅርበዋል። ዲፕሎማሲያዊ ጥረት የኢራን የውጭ ጉዳይ ሚኒስተር አባስ አርጊቺ በዲፕሎማሲያዊ መንገድ ለመፍታት ጥሪ ያቀረቡ ሲሆን የዩኤስ ፕሬዝዳንት ዶናልድ ትራምፕ ደግሞ ጥሩ ንግግሮች እያደረግን ነው፣ ስምምነት ላይ መድረስ ይቻላል ብለዋል። በመጨረሻም የእስራኤል ጥቃት በሊባኖስ በደቡባዊ ክፍል የእስራኤል የአየር ድብደባ የቀጠለ ሲሆን በዩኤስ ደላላነት ተደርሶ የነበረው የተኩስ አቁም ስምምነት እየተዳከመ ይገኛል። ዛሬ ብቻ በደረሰ የአየር ጥቃት በርካታ ሰዎች መሞታቸውና መቁሰላቸው ተዘግቧል። ከመጋቢት 2 ጀምሮ በሊባኖስ በእስራኤል ጥቃት የሞቱ ሰዎች ቁጥር 2727 መድረሱም ተመላክቷል። የኢኮኖሚ ተጽዕኖ በኢራን እና በዩኤስ መካከል ባለው ጦርነት ምክንያት የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ይህም የባህር ላይ ወንበዴዎች የነዳጅ ጫኝ መርከቦችን ኢላማ እንዲያደርጉ ተጨማሪ መነሳሳት ፈጥሮባቸዋል። የዓለም ባንክ እንደሚለው የሶማሊያ የባህር ላይ ወንበዴዎች ቀውስ በዓለም ኢኮኖሚ ላይ በዓመት እስከ 18 ቢሊዮን ዶላር ኪሳራ ሊያደርስ ይችላል። ክቡራን ተመልካቾቻችን ለዛሬ ያዘጋጀነው የዕለቱ ሰበር መረጃ የተከታተላችሁትን ይመስል ነበር። በሌላ ትኩስ መረጃዎች እስከምንገናኝ ቸር ያቆየን።